ሰላም እንዴት ዋላችሁ? እንዴት ናችሁ? የቂጣ ማር ላሳያችሁ ወይም ማር ቂጣ ነው የሚባለው። ያው እናንተ እንግዲህ ተርጉሙት። እኛ የማር ቂጣ መሰለኝ የማውቀው በትክክል አይደል ነው። እዚህ ጋር ላሳያችሁ ነው። ማስለቀቁ ከባድ ነው። ኦኬ ክዳኑን አነሳሁት። ደስ ይላል ክዳኑ። ማሩ ከዚህ ነው። ይሄው ማራችን እዚህ ጋር አለ። ኦልሬዲ እኔ ከዚህ ጋር የምሰራውን ስራ ጀምሬ ነበር እንዳልኳችሁ። ጅንጅብል እነዚህ ሁለቱን አረንጓዴውና ቢጫውን ሎሚ ተጠቅሜያለሁ። ልዩነት አለው ስለሚሉ እኔ እንግዲህ ልዩነቱን አላውቅም፣ ግን ከዛ የተጠቀምኩት ማር ሌላ ነበረ። ለእናንተ ላሳያችሁ ነው ቂጣ ማሩን። ይሄኛውን ማር ነበር ሙሉ የቂጣ ማር ከዚህ የተጠቀምኩት። ለእናንተ ደግሞ አዲስ ከፈትኩኝ ማለት ነው ይሄን እና እኔ ከዛ ልጠቀም ለእናንተ ላሳያችሁ ነው ቂጣ ማር። ወይ በዛ ልበላ እኮ ነው ከእናንተ ጋር አያችሁት። ይቅርታ ልበላ ነው እናንተን እያሳየው። ኦኬ እንደዚህ በሙቀጫ ወይም በእንደዚህ አይነት እንጨት እንደዚህ እናማማዋለን። ይቅርታ እንዳልኳችሁ ይሄን እንዳለ ማሩን ወደዚህ ነው እንትን ያልኩት፣ አላጠለልኩትም። በኋላ ነው የምናጠለው። በጣም አሪፍ ነው። ከዚህ ጋር ለአዋቂ ከሆነ ነጭ ሽንኩርትና ቀይ ሽንኩርት ብትጠቀሙ ጥሩ ነው። እኔ ለልጆቼ እነሱ በሚመቻቸው ነው እንትን ያልኩት። ዋናው ማሩና ሎሚው ነው። አሁን ውሃ እንጨምርበታለን። ውሃልም ላይ ይቅርታ እኔ እያኘኩኝ ውሃውን ደስ ይስል። ከለሩ በጣም ያምራል። አሁንም እጨምርበታለሁ። በነገራችን ላይ ውሃ አፍልቼ ነው የምጠቀመው። አፍልቼ አቀዝቅዤ ነው። እሰይ ሙልት አለ እስከ አንገቱ። ደስ ይላል። አያችሁ ጅንጅብል ትልቅ ይሄን የሚያክል በስሱ ከትፌው ነው። ማሩንም እንደምታሚን ማለት ሎሚውን እንደምታዩት እንደዛ ነው የቆራረጥኩት እና ይሄን አሁን ዛሬ አሳድረዋለሁኝ። አንድ ቀን ያድራል። ጅንጅብሉ፣ ሎሚው፣ ማሩ በደንብ ተዋህዶ መድኃኒት እንዲሆንልን አሳድረውና ለኛ ቢሰነብት ምንም አይደለም። ለልጆቹ ግን ወደ አልኮልነት ወደ መፍላት ስለሚቀየር እንዳይሰነብት ከአንድ ቀን በላይ በጣም ጥሩ ላይሆን ይችላል። ይቅርታ ሰፈፉ ተጥርሴ ላይ እየተጣበቀ ረበሸኝ እና ይሄን አሁን ከድኜ አሳድረዋለሁ። ነገ በጧት ተነስቼ በሚፈልጉት አንድ ማንኪያ ወይ ደግሞ አንድ ስኒ ሙሉ የሚጠጡልኝ ከሆነ እጠጣለሁ። ይሄ ክዳኑ ኤርታይት ነው። እንትን አየር እንትን አይለውም። በደንብ አድርጎ ጥሩ አድርጎ ይሄን አብላልቶት ያድራል ማለት ነው። እና እንደዚህ ነው። ያው ነገ አላሳያችሁም፣ ሂደቱን ነግሬያችኋለሁኝ። ከዚህ በኋላ መጠጣት ነው። ያው ማር ነው እንትኑን እንዳይበዛባችሁ መመጠን ነው። ብዙ ማር እንዳይሆን በጣም ጣፋጭ እንዳይሆን መጠናችሁ ስጧቸው። ሲበዛ ያው ጥሩ ስላልሆነ ማሩ ቴስቱ በቴስታችሁ። ሎሚውና ጅንጅብሉ ግን ቢበዛም ጅንጅብሉን አታብዙት፣ ሎሚ ቢበዛ ምንም አይደለም። ይሄን ይመስላል የኛ ሁለተኛ የጉንፋን መድኃኒታችን። በጣም አሪፍ ነው ብያለሁኝ። ከዚህ በፊትም እንትን እላለሁ። እዚህ በፊትም እሰራው በሽንኩርት ጭምር ነው። በጣም ነው የምወደው እኔ ሽንኩርት ነው። ሽንኩርትና ቀይ ሽንኩርቱን ከትፌ አብሬ ነው የምጠቀምበት። ሞክሩት። እሱንም ያው ሰርቼ አላሳያችሁም። ስሪልን ካላችሁ እንደገና እሰራዋለሁ በሌላ ጊዜ። እኔ ያኛውን በጣም በጣም ነው የምወደው። ይህም ቆንጆ ነው። ሽንኩርቱ ግን ቴስቱ በጣም ልዩ ነው። ብዙ ቀን መቀመጥ ይችላል ራሱ ሽንኩርቱ ስላለበት ማለት ነው። እና ይህን ይመስላል። ግማሽ ሎሚ የአንድ ሎሚ ሂሳብ ነው። የዚህኛውን ግማሽ ያኛውን ግማሽ የአንድ ሙሉ ሎሚ ሂሳብ ማለት ነው። እዚህ ጋር ያለው ጅንጅብሉ ትንሽ ይሄኛውን አንዱን ግማሹን ያክላል ማለት ነው። ግን በስሱ ነው የቆራረጥኩት በደንብ እንትኑ እንዲወጣ ጁሱ የውስጡ እንዲገኝ ለኛ ማለት ነው፣ እንድናገኘው ከሰውነታችን። ይሄን ይመስላል።
እና ቆንጆ መድኃኒት ነው። ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ታምሳ አፕ በሉ። የቂጣ ማር አይ ላይክ በጣም ነው የወደድኩት። እኔ እንግዲህ እየጎረስኩ አሳይቻችኋለሁ። ይቅርታ ብሉ። ቆንጆ ነው። ከደን አርጌ ስፈልግ አንድ ማንኪያ ቆረስ አርጌ፣ ለኩንፋንም ጥሩ ነው፣ ለሚያስልም ጥሩ ነው። ኢቭን ማሩን እንዲሁ አንድ ማንኪያ ብትበሉ ሲያስላችሁ ለሳሉም ጥሩ ነው። ተጠቀሙበት። ያው ግን ማር ማንጠቀም ሰዎች አለን በተለያየ ምክንያት። ግዴታ ለጉንፋን ብላችሁ እኔ እንደዚህ ስላልኩ መውሰድ የለባችሁም። ግን አይ ላይክ ቴን በጣም ነው የወደድኩት። አመሰግናለሁ። ታምሳፕ ሸር ኮፒ ሊንክ አድርጉ ፕሊዝ። ሸር አድርጉ ለሰዎቹ ይጠቀሙበት። እና ባይ። ሰላም ሁኑ። ወዳችኋለሁ፣ አከብራችኋለሁ። ባይ